እናንተ የሰው ልጆች ሆይ የአላህ ቀጠሮ እውነት ነው። የዚህች ዓለም አላፊ ህይወት አታታልላችሁ። ያ ትልቁ አታላይ ሸይጣን በአላህ ቸርነት ላይ አያታልላችሁ። ሸይጣን ለእናንተ ግልጽ ጠላት ነውና እንደ ጠላት አድርጋችሁ ያዙት። እርሱ ተከታዮቹን የሚጣራው ከእሳት ጓዶች እንዲሆኑ ብቻ ነው። እነዚያ የካዱት ለእነርሱ ብርቱ ቅጣት አላቸው። እነዚያ ያመኑትና በጎ ስራዎችንም የሰሩት ለእነርሱ ምህረትና ምንዳ ዋጋ አላቸው። ያ መጥፎ ተግባሩ ተውቦ የቀረበለትና እንደ መልካም ነገር ቆጥሮት የታለለ ሰው እንደ ቅኑ ሰው ሊሆን ይችላልን? በእርግጥ አላህ የፈለገውን ያጠፋል፣ የፈለገውንም ይመራል። ስለዚህ አንተ ነቢይ ሆይ ነፍስህን በእነሱ ላይ ባለህ ቁጭትና ሐዘን አታጥፋ። አላህ እነሱ የሚሰሩትን ሁሉ በሚገባ አዋቂ ነውና። እነዚህ የሱረቱል ፋጢር አንቀጾች የሰው ልጅ በዚህ ምድር ላይ ስላለው ፈተና፣ ስለ ጠላቱ ሸይጣን ተንኮልና ስለ መጨረሻው ውጤት ጥልቅ የሆነ መንፈሳዊ ትንታኔ ይሰጣሉ። አምስተኛው አንቀጽ የሁለቱ ታላላቅ አታላዮች ማስጠንቀቂያ ያሳየናል። ይህ አንቀጽ የሰው ልጅ ከሁለት አቅጣጫ ከሚመጡ አታላዮች ያስጠነቅቃል። አንደኛው ዱንያ ስትሆን፣ ሁለተኛው ታላቁ አታላይ ሸይጣን ነው። ዱንያ በውበቷ በዝናዋና በሀብቷ ሰውን ታታልላለች። ዘላለማዊ ነኝ የሚል ስሜት ትፈጥራለች። ነገር ግን አላህ ይህቺ ዓለም አላፊ መሆኗንና የእርሱ ቃል ትንሣኤና ፍርድ ግን የማይቀር እውነታ መሆኑን ያሳስበናል። ሸይጣን ሰውን የሚያታልልበት አንዱ መንገድ አላህ መሐሪ ነው፣ ስለዚህ የፈለግከውን ወንጀል ብትሰራ ይምርሃል በማለት በደልን ቀላል በማድረግ ነው። በአላህ ቸርነት ላይ ተመርኩዞ በትዕቢት ወንጀል ውስጥ እንድንዘፈቅ ያደርጋል። ስድስተኛው አንቀጽ የሸይጣን ስትራቴጂና ግቡን ያሳየናል። አላህ ሸይጣን ጠላታችሁ ነው ካለ በኋላ እንደ ጠላት አድርጋችሁ ያዙት ይላል። ይህ ማለት ሸይጣን ጠላት መሆኑ በንድፈ ሀሳብ ማወቅ ብቻ በቂ አይደለም። በተግባር ግንኙነታችንን መቁረጥ፣ ምክሩን አለመስማትና ሁሌም ከእርሱ መጠበቅ ይገባናል ማለት ነው። ግቡ ምንድን ነው? ሸይጣን የሰውን ልጅ የሚጠራው ወደ ጽድቅ ሳይሆን የእሳት ጓዶች እንዲሆኑ ነው። ብቻውን መጥፋት አይፈልግም። ለዛም ነው የሰውን ልጅ ወደ ስህተት የሚገፋፋው። ሰባተኛው አንቀጽ የፍትህ ሚዛን ያሳየናል። ይህ አንቀጽ የሰውን ልጅ በሁለት ይከፍላል። ፍትህ ማለት ክፉና ደግ እኩል የማይሆንበት ስርዓት ነው። በአላህ ቃል ለሚቀልዱና እውነትን ለሚክዱ ብርቱ ቅጣት አለ። እምነት በልብ ብቻ የሚቀር ሳይሆን በስራ ወይም መልካም ተግባር መረጋገጥ አለበት። ለእነዚህ ሰዎች አላህ ሁለት ነገር ቃል ገብቷል። ምህረት ላለፈው ስህተትና ታላቅ ምንዳ ለሰሩት መልካም ስራ። ስምንተኛው አንቀጽ የስነ ልቦና ጥልቀትና ሂዳያን ያሳየናል። ይህ አንቀጽ እጅግ ረቂቅና ጥልቅ ነው። ሰው እንዴት ወደ ጥፋት እንደሚሄድ ያስረዳናል። አንድ ሰው ወንጀልን ሲደጋግም ወይም ከእውነት ሲርቅ ሸይጣን የራሱ ስሜት መጥፎ ስራውን ጥሩ አድርጎ ያሳየዋል። በደልን እንደ ጀግንነት፣ ሐሰትን እንደ ብልህነት ማየት ይጀምራል። ይህ ትልቁ የጥፋት ደረጃ ነው። ምክንያቱም ሰውየው ስህተቱን እንደ ጽድቅ ስለሚያየው ንስሐ አይገባም። አላህ የፈለገውን ያጠፋል የሚለው ቃል አላህ ያለ ምክንያት ሰውን ያጠፋል ማለት አይደለም። ይልቁንም እውነቱን እያወቀ ጥፋትን የመረጠ ሰው አላህ በምርጫው ይተወዋል። ነቢያችን ሰለላሁ ዐለይሂ ወሰለም ሰዎች ስላላመኑና ወደ እሳት ስለሚሄዱ እጅግ ይጨነቁና ያዝኑ ነበር። አላህ ግን ነፍስህን በሐዘን አታጥፋ በማለት አጽናናቸው። የሰው ልጅ ምርጫው በእጁ መሆኑን፣ እርሳቸው ደግሞ መልእክቱን ማድረስ ብቻ ግዴታቸው እንደሆነ ያስታውሳቸዋል። እነዚህ አንቀጾች የሚናገሩት እውነታው ግልጽ መሆኑን፣ ጠላታችን የታወቀ መሆኑንና መጨረሻችን ደግሞ በምርጫችን ላይ የተመሰረተ መሆኑን ያመለክተናል።